እንደው ፈጣሪ እድሉን ቢሰጣችሁና ራሳችሁን የማግባት እድል ብታገኙ በደስታ ታገቡታላችሁ ወይስ በፍጹም ይቅርብኝ ትላላችሁ? እንዴት ሆኖ ነው ራሴን የማገባው ካላችሁ ግድ የለም ቁጭ የእናንተ አንድ አይነት የሆነ ሰው ብታገኙ እሱንስ ቢሆን ታገቡታላችሁ? መልሱን ከመስጠታችሁ በፊት ጥቂት የማሰቢያ ጊዜ ወሰዱ። ምክንያቱም ቀላል አይደለም። ብዙዎቻችን ራሳችንን እናውቀዋለን፣ አብጠርጥረን እንረዳዋለን ብለን ነው የምናስበው። እውነታው ግን እሱን አያሳይም። ብዙዎቻችን ራሳችንን የምንረዳበት የጥሞና ጊዜ የለንም። በቀን ቢያንስ ከ30 እስከ 60 ደቂቃ እንኳን ቁጭ ብለን ራሳችንን የምናዳምጥበት ጊዜ የለንም። በዚህ የተነሳ ነን ብለን የምናስበውና የምንሆነው ሁለት የተለያየ ነገር ነው። እሺ ራሴን በትክክል አውቃለሁ፣ አብጠርጥሬ እረዳዋለሁ የምትሉ ከሆነ እነዚህ ቀጥዬ የማነሳላችሁን ጥያቄዎች በትክክል እውነተኛ ሆናችሁ ለራሳችሁ መልስ ስጡ። የመጀመሪያው እናንተ ምን አይነት ሰው ነኝ ብላችሁ ራሳችሁ ታስባላችሁ? ነገሮችን በቀናነት የሚረዳ ወይስ ሁሉም ነገር በጥርጣሬ አይን የምትመለከቱ? ከሰዎች ጋር ያላችሁን ተግባቦት በአዎንታዊ መልኩ የምትቋጩ ወይስ ምንጊዜም በግጭትና በብጥብጥ የምትፈቱ ናችሁ? የሰዎች የሆነ ነገር ለእኔ እንዲሆን ብላችሁ የምትመኙ ናችሁ ወይስ ያላችሁንም ነገር ለሰው የምትሰጡ ናችሁ? ንግግራችሁ መካከል ወይም ደግሞ ከራሳችሁ ጋር በግላችሁ በምታረጉት ንግግር ወይም ሰልፍ ቶክ በሚባለው ላይ ስለ ራሳችሁ ምን አይነት ስሜት አላችሁ? ራሳችሁን ትጠሉታላችሁ? በራሳችሁ ደስ ይላችኋል? በራስ መተማመን ስሜት ይሰማችኋል? ወይስ ፈጣሪ ከሰው ተለይቶ እናንተን እንደረገማችሁ፣ ከሰው እንዳሳነሳችሁ ወይም ደግሞ የሆነ ነገር እንደሚጎላችሁ ነው የሚሰማችሁ? እሺ ሰዎች ሲበድሏችሁስ እንዴት ነው የምታረጉት? የቂም የጥላቻ መንፈስ በውስጣችሁ ያድራል ወይስ ቶሎ ይቅርታ ታደርጉላችኋላችሁ? ከዛስ ባሻገር ውስጣችሁ የሚሰማው ውስጣችሁ በየቀኑ የሚቆረቆረው ሰላም ነው ወይስ የጥላቻ መንፈስ ነው? እንግዲህ ይህን በትክክል ሆነስት ሆናችሁ ለራሳችሁ መመለስ አለባችሁ። ራሳችሁን የማትወዱት፣ ራሳችሁን የማትደሰቱበት ወይም ደግሞ ራሳችሁን ያልተቀበላችሁ ሰዎች ከሆናችሁ የትዳር አጋራችሁ፣ ጓደኞቻችሁ፣ ቤተሰቦቻችሁ እንዴት እናንተ ጋር ሰላማዊ ግንኙነት ይኖራችኋል ብላችሁ ታስባላችሁ? በአንጻሩ ደግሞ ሰላም፣ ደስታ፣ ፍስሐ ውስጣችሁ የሚሰማችሁ ከሆነ ሰው በልቡ ሞልቶ የተረፈውን በአንደበቱ ይናገራል፣ በድርጊትም እንዲሁ ይታያልና በዙሪያችሁ ያሉ ሰዎች በሙሉ በእንዲህ አይነት ሰላማዊ ግንኙነት የተሞሉ እንደሚሆን ምንም ጥርጥር የለውም። ስለዚህ ጥያቄው ከትዳር አጋራችሁ ጋር ግጭት ውስጥ በተደጋጋሚ ስትገቡ ወይም ደግሞ ትዳር ውስጥ ገና ያልገባችሁ በጓደኝነት ላይ የምትገኙ አለመግባባት በተደጋጋሚ የሚያጋጥማችሁ ከሆነ ችግሩን ጣት ቀስራችሁ ያኛው ሰው ጋር ነው ከማለት ወጣ ብላችሁ ራሳችሁን ተመልክታችሁ አይ ችግሩ እኔ ጋር ነው ያለው ማለት የምትፈልጉ ከሆነ ቅድም የጠየኳችሁን ጥያቄዎች በትክክል ለራሳችሁ መልሱ። ስለዚህ መነሻዬ ላይ ወደ ጠየኳችሁ ጥያቄ ልመለስ። ፈጣሪ እድሉን ቢሰጣችሁ እና ራሳችሁን እንድታገቡ ቢያደርጋችሁ ራሳችሁን ደስ ብሏችሁ ታገባላችሁ ወይስ ኧረ በፍጹም ይቅርብኝ ትላላችሁ?